የጂም ወጪ፣ የምግብ ወጪ፣ ስራ፣ ላይፍ፣ የግል ህይወት እያለባችሁ ሞቲቬሽናችሁም እያላችሁ ዲስፕሊንም እያላችሁ ግን ጂም ውስጥ ገብታችሁ የምትሰሩትን የወርክአውት ስፕሊት የቸገራችሁ ሰዎች ይሄ ቪዲዮ ለእናንተ ነው። ይሄ ሁሉ ነገር እያላችሁ ቅድም የዘረዘርኩላችሁ ነገር በሙሉ እያላችሁ ግን የተሳሳተ ፕሮግራም ወይም የወርክአውት ስፕሊት ያላችሁ ሰዎች ልፋታችሁ ላይ ውሃ እንደመድፋት ልፋታችሁን ከንቱ ማድረግ ማለት ነው። ኮች ሄኒ ነኝ። እንኳን ወደ ሄኒ ፊትነስ ዩቲዩብ ቻናል በሰላም በፍቅር በጤና መጣችሁ። እንግዲህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደረጋችሁ የምትፈልጉት ጥያቄ ይሄው ኮሜንት ላይ ማስቀመጥ ትችላላችሁ። ወይም ደግሞ እዚህ ጋር የኢንስታግራም፣ የቲክቶክ እና የቴሌግራም ቻናል ሊንኮቹን በሙሉ አስቀምጥላችኋለሁ። እሱ ጋር እየገባችሁ የምትፈልጉት ጥያቄ መጻፍ ትችላላችሁ። ኔክስት ምን ይሰራላችሁ ኤኒ ካይንድ ኦፍ ለፊትነስ እና ላይፍ ስታይል ሪሌትድ የሆነ ነገር መጻፍ ትችላላችሁ። ቴንክ ዩ ሶ ማች። እስከ መጨረሻው ግን ተከታተሉ። እውነቱን እንነጋገር። አንዱን የፊትነስ ኢንፍሉዌንሰር ቪዲዮ ያይና ወይም ከዩቲዩብ ላይ እሱን ቪዲዮ ይይዝና ጂም ውስጥ ለምን ይስራው፣ ለየትኛው ይስራው፣ ፕሮግሬሲቭ ኦቨርሎድ ይኑረው አይኑረው ምኑንም ሳያውቀው ተነስቶ እንደሚሰራ ሁላችሁም ታውቃላችሁ። ሁለት ሰዎች በፍጹም አንድ አይነት ሊሆኑ አይችሉም። በብዙ አይነት ፋክተሮች ላይፍ ስታይል አለ፣ አላማ አለ፣ ጎል አለ፣ ጄኔቲክስ የሚባል ነገር አለ፣ አቅም የሚባል ነገር አለ። ስለዚህ ይህን ያማከለ ነገር ግን ስፕሊታችሁን ወይም የወርክአውት ፕሮግራማችሁን ስታወጡ ይሄ ነገር ያስፈልጋችኋል። እንድታውቁ ከፈለጋችሁ ደግሞ አሁንም እስከ መጨረሻው ተከታተሉ። ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ብሬክዳውን ላደርግላችሁ ሁሉ ነገር ለአንቺ የሚሆን ትክክለኛውን የወርክአውት ፕሮግራም እንዴት አድርገን ማዘጋጀት እንደምንችል። ወርክአውት ስፕሊት ማለት በሳምንት ውስጥ ከፋፍላችሁ የምትሰሩትን የፕሮግራም አይነት ማለት ነው። ምን አይነት? በሳምንት 2 ጊዜ የምትሰሩ በጣም ቢዚ የሆናችሁ ታይት የሆነ ስኬጁል ያላችሁ ፉል ባዲ በሳምንት 2 ብትሰሩ። ሌላኛው ደግሞ አፐር እና ሎወር ከወገብ በላይ ያለው ሰውነታችንና ከወገብ በታች ያለው ሰውነታችን ከፋፍለን የምንሰራበት በሳምንት 4 ቀን ብቻ ጊዜ ያላችሁ ሰዎች የምትሰሩበት። ሌላኛው ደግሞ ብዙ ጊዜ የምትሰሙት ፑሽ ፑል ሌግ። ምንድነው የምትሰራው? ፑሽ ፑል ሌግ PPL በሳምንት 6 ቀን ጊዜ ያላችሁ ሰዎች ከኢንተርሚዲየት እስከ አድቫንስ ድረስ ያላችሁ ሰዎች የምትሰሩት የወርክአውት ስፕሊት ነው። ሌላኛው ደግሞ ብሮ ስፕሊት ይባላል። እንግዲህ ሴቶች ይቅርታ ሲስ ስፕሊት የሚል የለም። ስለዚህ ብሮ ስፕሊት ማለት ደግሞ ምንድነው? አንድ መስልን በቀን አንዴ ብቻ አድርገን የምንሰራው ማለት ነው። ብዙ ጊዜ የምትሳሳቱት ነገር አብዛኞቻችሁ ትሬንድ ወይ ፋሽን ትከተላላችሁ። እንትናኮ ቀየረ፣ ማይክ ሜንዘር ምናምን ሲባም ቀየረ እያላችሁ ከእናንተ ላይፍ ስታይል ጋር የማይሄድ ነገር ትጠቀማላችሁ። አት ኤንድ ኦፍ ዘ ዴይ በቀጣይነት ወይም ኮንሲስተንትሊ የምትሰሩትን የወርክአውት ስፕሊት መምረጥ ነው እናንተን የሚለውጣችሁ። ስቴፕ 1 የመጀመሪያው ጎላችንን ማወቅ። ጎላችሁን በደንብ ወቁ። ይህንን ጥያቄ ወይም ለምን ዋይ ወይም ጎላችሁን ካወቃችሁ ምንድን ነው የሚጠቅማችሁ? ጡንቻ ለመገንባት ነው የምትፈልገው? ቦዲ ቢልደር ለመሆን ነው የምትፈልገው? ፋት ሉዝ ማድረግ ነው የምትፈልገው? ዌይት ሉዝ ማድረግ ነው የምትፈልገው? ሜንቴናንስ ማድረግ ነው የምትፈልገው? ወይስ ሐኪም አዞልህ ነው ወይም ለጤና ነው? የቱን ነው? መጀመሪያ ይችን ነገር ለዩት። ይሄ ያልኳችሁ ነገር ወይም የእናንተ ጎል የእናንተ ዓላማ የትሬኒንግ ስታይላችሁን በሚገባ ይወስንባችኋል። ለመስል ጌን የሚሰራ ሰው ካለ በሳምንት ውስጥ ያንን መስል በድግግሞሽ ማግኘት አለበት። ስለዚህ በሞር ቮሊዩም ወይም ሞር ጊዜ ሰጥቶት በሳምንት ውስጥ ይሰራል ማለት ነው መስል ጌን ለማድረግ የሚሰሩ ሰዎች። ፋት ሉዝ ላይ ደግሞ በምንሄድበት ጊዜ ሞር ጂም ውስጥ ካሎሪ በርን የምናደርግበት ከጂም ውጭም ካሎሪ ሞር በርን የምናደርግበትን ዌዮችን መንገዶችን መፈለግ አንዱ አስፈላጊ ነገር ነው። ከዛ በላይ ደግሞ ከምንም በላይ ደግሞ ኒውትሪሽን ላይ አመጋገባችን ላይ ደግሞ ትንሽ ከሌላው ትንሽ ታይት ወይም ያዝ ያደረገ ስታይል እንጠቀማለን ማለት ነው። ጀነራል ፊትነስ ደግሞ ጤናዬን ነው የምጠብቀው፣ ወርክአውቱን ማድረግ ፈልጋለሁ ወይም ሰውነት ይሄን ያህል ውፍረት የለብኝም አያሰጋኝ የምትሉ ከሆነ ደግሞ ምንድነው ማድረግ የምትችሉት ማለት ነው? የተመጣጠኑ ወርክአውቶችን በመስራት ራሳችሁን ታገለግሉታላችሁ፣ ታግዙታላችሁ ማለት ነው። ስቴፕ 2 ደግሞ ስኬጁላችንን ከምንም በላይ ማወቅ አለብን። ውጭ የምናያቸው ፊትነስ ኢንፍሉዌንሰሮች በሳምንት 6 እና 5 ቀን ይሰራሉ። እሱ ሰራ ወይም ሄኖክ ሰራ ብላችሁ ደግሞ እናንተ መስራት የለባችሁም። እናንተ ምን ሰዓት ነው የሚመቻችሁ? ጠዋት ነው፣ ማታ ነው፣ ከሰዓት ነው፣ የትኛው ነው የሚለውን ነገር ለራሳችሁ መጠየቅ አለባችሁ። እሷን ካወቃችሁ በኋላ መቀጠል ትችላላችሁ። ስኬጁላችሁን ኦልዌይስ ማወቅ ግዴታችሁ ነው። ትክክለኛ ውሳኔ ደግሞ በእናንተ ሄዳል። ከላይፍ ስታይላችሁ፣ ከስራ ስኬጁላችሁ፣ ከኤቭሪቲንጋችሁ ጋር በሳምንት ስንት ቀን መስራት እችላለሁ ያስችለኛል ብላችሁ ራሳችሁን ጠይቁ፣ መልሱ። አይ እኔ ጊዜ የለኝም ከ2 እስከ 3 ቀን ነው ብላችሁ የምታስቡ ከሆነ
ፉል ባዲ እንቅስቃሴዎችን መስራት አለባችሁ። አትሊስት እንኳን በሳምንት 3 ወይ 2 ብትሰሩ ሁሉንም መስሎችን አትሊስት አታክ እንድታረጉ ያግዛችኋል ማለት ነው። እኔ ደግሞ አሁንም 4 ቀን ነው አለ የምትሉ ሰዎች ከሆነ ደግሞ ቅድም እንዳልኳችሁ አፐር ባዲ እና ሎወር ባዲ ከወገብ በላይና ከወገብ በታች አድርጋችሁ መስራት በደንብ ትችላላችሁ። እኔ ጊዜ አለኝ ለስፖርቱ ወይም ለፊትነሱ ጊዜ እሰጣለሁ ታይም አለኝ ብላችሁ የምታስቡ ሰዎች ደግሞ ከሆናችሁ ፑሽ ፑል ሌግ አድርጋችሁ ወይም ሌላ ካይንድ ኦፍ ሃይብሪድ የሆነ እንቅስቃሴዎችን ብታደርጉ በጣም ትጠቀማላችሁ። ስቴፕ 3 ደግሞ ወይም 3ኛዋችን ደግሞ ምንድነው የምነግራችሁ ስማርት የሆነ የወርክአውት ፕሮግራሞችን ማዘጋጀት። አንዴ ደግሞ ስፕሊቱን ካወቃችሁት ወይ የወርክአውት ፕሮግራሙን ካወቃችሁት ትክክለኛው ደግሞ እንቅስቃሴ የቱ ነው ብለው ደግሞ መምረጥ በጣም አስፈላጊ ነገር ነው። ጥሩ የሚሆነው የወርክአውት ፒክ አደራረግ ምን መሰላችሁ? መጀመሪያው እንቅስቃሴያችሁ መሆን ያለበት ኦልዌይስ ላርጅ ግሩፕ ኦፍ መስልን አታክ የሚያደርጉልን ኮምፓውንድ ሙቭመንቶችን መምረጥ። እግር ሲሆን ስኳት፣ ባክ ዌይ፣ እግር ሲሆን እንደገና ዴድሊፍት፣ ቤንች ፕሬስ፣ ኦቨርሄድ ፕሬስ፣ ቤንች ኦቨር ሮ፣ እነዚህን ወርክአውቶች ሁሉ ጊዜ መጀመሪያ ላይ መስራት በአንዴ ብዙ አይነት መስሎችን ከ3-4 ጆይንት በላይ ስለሚያንቀሳቅስልን ስለሚያደክሙን አይዞሌሽን እንቅስቃሴዎች ከመግባታችን በፊት እነሱን ብንጠቀም ምን ያደርግልናል ማለት ነው? ብዙ ጥቅም በአንድ ድንጋይ ብዙ አይነት ወፎችን እንመታለን። ከኮምፓውንድ እንቅስቃሴው ቀጥሎ ደግሞ አክሰሰሪ ወርክአውት ወይም አይዞሌሽን እንቅስቃሴዎች የምንላቸው ለምሳሌ አሁን ፑልአፕ ስንሰራ ወይ ቺንአፕ ስንሰራ ቺንአፕ ብንሰራ ባይሴፕስ ይሰራል። አት ሴም ታይም ባኬም፣ ሮምቦይድ፣ ቴሬስ ሜጀር፣ ላቴም በደንብ ይሰራል። ግን አይሶሌሽን ወይም አክሰሰሪ ማለት ደግሞ ብቻውን ደግሞ እችን የባይሴፕስ ፒክ ማሰራት ከፈለኩኝ ምንድነው ማድረገው ማለት ነው? ባይሴፕስ ከርል አረጋለሁ ወይ ሃመር ከርል አረጋለሁ። ብቻውን ለይቼ አይዞሌት አድርጌ እሰራለሁ ማለት ነው። መጨረሻ ላይ ደግሞ ኮራችንን እና ደግሞ ሞቢሊቲያችንን እንቅስቃሴያችንን በደንብ ሎንጃቪቲ እንዲኖር ለረጅም ጊዜ ሳንጎዳ ከኢንጁሪ ፍሪ ሆነ እንድንሰራ ሞቢሊቲ ካይንድ ኦፍ እንቅስቃሴዎችን ስትሬቺንጎችን መስራት ለሰውነታችን በጣም ጠቃሚ ነው። እስኪ ፑሽ ፑል ብያልኳችሁ ለፍልፌባችኋል ወይም ከዚህ በፊት ሰምታችሁት ሊሆን ይችላል። እስኪ በእናንተው በአማርኛ ቨርዥን ግን ልንገራችሁ። ፑሽ ማለት ምንድነው? መግፋት ነው። ስለዚህ ፑሽ ዴን እስኪ ዛሬ እንያብረን። እንደ ደረት ግፊ፣ ቤንች ፕሬስ፣ ኢንክላይን ፕሬስም ሊሆን ይችላል፣ ሾልደር ፕሬስ ሊሆን ይችላል። ከትከሻ ከቸስት ነገርኳችሁ። ከትራይሴፕስ ደግሞ የምትፈልጉ ትራይሴፕስ ፑሽ ዳውን ሊሆን ይችላል። ስለዚህ ኤኒ ካይንድ ኦፍ ፑሽ የምናደርጋቸው ሙቭመንቶች ምንድናቸው? በምንድን ነው የምንጠቀመው? ቸስት፣ ሾልደር ኤንድ ትራይሴፕሳችንን እንጠቀማለን ማለት ነው። ቅድም ባልኳችሁ መንገድ ምን አደረግን ማለት ነው? እንግዲህ ቸስት ፕሬስን ስንመርጥ አንድ ኮምፓውንድ ሙቭመንት ነው። ቤንች ፕሬስን ስንመርጥ ሁለተኛ ለትከሻ ኮምፓውንድ ሙቭመንት የምንለውን ኦቨርሄድ ፕሬስ ወይም ሾልደር ፕሬስን ነው። ለትራይሴፕስ ደግሞ ሶስቱንም ሄዶቻችንን አታክ የሚያደርግልን ወይ ኦቨርሄድ ወይም ደግሞ ትራይሴፕ ፑሽ ዳውን። ለቸስት ደግሞ በምናይበት ጊዜ አይዞሌት እናደርገው ቸስትን ካላችሁ ደግሞ ቸስታችንን ብቻ ቸስት ፍላይ መስራት እንችላለን ማለት ነው። ስለዚህ ኮምፓውንድ እያደረግን እየሄድን ወደ ታች ወደ አይሶሌሽን ሄድን ማለት ነው። መጨረሻ ላይ ደግሞ ኮራችንን ሞቢሊቲ መስራት ከፈለግን ፕላንክ አይነት ሙቭመንቶችን መስራት በደንብ እንችላለን ማለት ነው። ፕሮግራም ደግሞ የለኝም ብላችሁ አብዛኞቻችሁ የምታስቡ ከሆነ ደግሞ ኢንስታግራም ላይ እዚህ ጋር ከታች አስቀምጥላችኋለሁ። ዲኤም አድርጉልኝ። ትክክለኛውን ወርክአውት ከነ ሚል ፕላን ዲዛይን አድርጌ ለእናንተ ፕሮቫይድ አደርግላችኋለሁ ማለት ነው። ግን ያስከፍላል። ይሄ ነው በነፃ፣ ያኛው ያስከፍላል። ኦንላይንም መስራት የምትፈልጉ ሰዎች እና የምትሰሩት ወርክአውት ግራ ከገባችሁ 101 ኮቺንግ የምትፈልጉ ሰዎች ከኔ ጋር ወይም ወርክአውት እና ሚል ፕላን ደግሞ ዲዛይን አድርገህ ስጠን የምትሉ ሰዎች ካላችሁ፣ ሶስተኛ ደግሞ ስለ ፊትነስ ኮንሰልት አድርጉ የምትሉ ሰዎች ደግሞ ካላችሁ ኢንስታግራም ላይ እዚህ ጋር አለ፣ ዲኤም አድርጉልኝ። አሁን ሶስቱ ያልኳችሁ ነገሮች ግን ያስከፍላችኋል። ይሄ በነፃ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው ቪዲዮ ስላያችሁ በጣም ነው የማመሰግነው። ሁላችሁንም ወዳችኋለሁ። በኔክስት ቪዲዮ እስክንገናኝ የቤል ምልክቷን ተጫኑ፣ ሰብስክራይብ አድርጉ። የምትፈልጉ ጥያቄ ኮሜንት ላይ ጻፉልኝ። ፒስ አውት።